አሁን ባልና ሚስት ሲጣሉ መልእክት ለማስተላለፍ በሰራተኛ ከተጣሉ ባልየው መስማት ያለበት ማን ነው? ሚስቲቱን። ባል ለሰራተኛይቱ ከቆመ እሳት ነደደ ማለት ነው። እንዲያውም አሁን ሳስበው ነው ሴቶቹ ባላቸውን ለመፈተን አውቃ ከባልየው ፊት አነስ ያለ ራት ለሰራተኛይቱ ልትሰጣት ትችላለች። አንቺ ጨምሪያት እንጂ ካለ ነው እሺ እንተያያለን ይጀምራል ጠብ ማለት ነው። ዝም እንዳላየ ነው ማለት ያለበት እንጂ ካልሆነ አውቃ ቆይ ልቡ እሷ ጋር ነው ወይስ ከዚያ በኋላ በበነገው እንዲያ ደግሞ ከጨማመረበት እሷ ናት ወይስ እኔ ሚስት ማለት ትጀምራለች ማለት ነው። ይሄ ችግር እንዳይፈጠር ሰው ይኸው ምንድነው ያለ እግዚአብሔር ማንን ስማ ነው ያለው? አቤት ሳራን ስማ። ሴቶቹ ግን ሴት ሰራተኛን ብትበድሉ ወዮት አለባችሁ። እውነቴን ነው ማለት ነው እንዴ። አሁን በተለይ ለአካለ መጠን ደርሰው የሚያገለግሉ ሴቶች እኮ ያማርራሉ ማለት እሷም እንደናንተ ሴትነት አላት፣ የሴት ጾታ አላት። እናንተ የማትጋግሩት እንጀራ እንደውም እየጋገረች እያበላች ነው። እናንተ የሌላችሁ ሴትነት አላት። እንደውም ወጥ ስራ እሷ ነው የምትችለው እንዴ። ብዙ ሴት እኮ ከብሮ ገኖ ሰው ፊት የሚዝመነመር በሰራተኞቹ ብልሃት ነው። ወጥ መስራት የማይችል ይኖራል። ግምት ነው እንግዲህ ያላውቅ ምን እኔ ወሬ ታውቃለህ ግን ሊኖር ይችላል። አሁን ለምሳሌ መፍተል መስፋት ምናምን ቀርቷል። ታዲያ እንደዛ ከሆነ ያቺ ሴት ጾታዋ እንደሆነ ሴት ናት፣ እድሜዋ እንደሆነ ደርሳለች፣ ሴትነት እንደሆነ ቤቱን ቀጥ አድርጋ እየሰራች ነው። ታዲያ ይቺ ሴት ቤት መያዝ አትችልም ነበር? ትችል ነበር። ግፍ ሲደርስባት ምን ትላለች? ጌታዬ ሆይ ሰርቼ እንኳን ለበላሁበት ክብር እንዳጣ የምታደርገኝ ለምንድን ነው ብላ እግዚአብሔር እንድታማርር እናደርጋታለን ማለት ያ እንዳይሆን ክብር ሰጥቶ ስራቸውን እንዲሰሩ እነሱም የሚጠግቡ አሉ። እንደ አጋርስ ጠግባ የለ ደግሞ እነሱም ሊጠግቡ ይችላሉ። ግን በአግባቡ ቤተክርስቲያን ራሱ አሁን እኛ አስቀድሰን እስከምንመጣ አንቺ ወጡን ሰራርተሽ እንትኑን ብለሽ ቡናውን አፍልተሽ ያንን ጥደሽ ምኑን አርገሽ ቆይኝ አይባልም። እሷም ነፍስ አላት ወይ መታችሁ ተሰርታችሁ ብሎ ከቅዳሴ መልስ ደግሞ ካልሆነሳ የዛሬውን ወጥ እኔ እሰራልሻለሁ፣ የዛሬውን እሑድ አንቺ አስቀድሽ፣ ሳምንት እሑድ ደግሞ እኔ ያስቀድሳለሁ ነው መባል ያለበት እንጂ እሷም ነፍስ አላት፣ እሷም መጽደቅ አለባት።